ይኸውልህ አብዬ ዛሬ ስንታየው ልጆቹን አስቀርቶ ብቻውን ጡል ሲል አይመጣ መሰለህ? ያናድዳል አይደል? በጣም ነው የሚያናድደው። እውነቴን ነው። ይሄ በቃ ታሪካዊ አንተ አይፈረድብህም እኮ እሱ ግን ብቻውን። ኧረ በስመ አብ አስበሃል? እንደ አንተ አስበሃል? በቀጣይ ኧረ እዝጌር ያድርገው ደስ ይላል። ኧረ በጣም ነው ደስ የሚለው። ይኸውና እንግዲህ ልጆቹን አቴንድ ለማድረግ ያለፈውን አመት እንትን እያልን ነው። ምንድነው የገና ነው አይደል? ያው የገናን እንትን ለማለት ነው እንግዲህ ማስታወሻ ለመያዝ ነው። እና ይኸውልህ ትልቅ ጥፋት ነው ያጠፋው። እኔ አልሰማውም። ሰው ስለሌለ ነው። ምንድነው ሰው ስለመጣ ነው። እንግዳ መጥቶ ነው። የእህቷ መጣ። ውሸቱን ነው። መቼ ነው የመጣችው? ትላንትና ዛሬ ጠዋት እንዴ ፕሮግራም አለን ብላችሁ ልትነግሯት እኮ ትችላላችሁ አይደለ? እኔ ያስኩ ትላንትና አይደለ እኔ እናንተ የተነጋገርነው? ታዲያስ ይቅርታ ፕሮግራም አለን ኔክስት ዊክ አድርጉት አትሉም እንዴ? ወይስ ይሄኛው ፕሮግራም ቦታ ይሰጠው? አይ ቢሲማት እኮ ገባሽ። አሁን እንዳጋጣሚ ከሆነ የመጡት ተመለሱ። የክፍለ ሀገር ሰዎች ናቸው። ሀገርም የመጡ አሉ። ስንት ናቸው? እህቷና ዘመዶች አሉ። አንድ ላይ ነው የመጡት። አይ ከነ ልጆቿ ምናምን ነው የምትመጣው። እህቷን ነው ዋናው። እሷ ለእህቷ ብላ ነው የቀረችው። አይ በቃ ምንም ችግር የለም። ግን ከአዲስ አበባ አይደለም የመጣችው? ረጅም ጊዜ ሆኗታል። ችግሮች ነበሩ። አይ እሱማ ያባብሰዋል። አይ በቃ